አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምናሳያችሁ ሙያ ወይም ደግሞ የማሳያችሁ ሙያ የሽንኩርት ችብስ ነው። የሽንኩርት ችብስ አዘገጃጀት ነው ማሳያችሁ ማለት ነው። ዛሬ ዕለት ከኔ ጋር አብራችሁ ሆኖ አሁን እዚች ጋር አድርገን እንከትፋታለን። ከዛ እዚህ ጋር እናጠራቅመዋለን። እዚህ ትልቅዬ ድስት አለ፣ እዚህ አጠራቅመዋለሁ። ከዛ ምግቡ ብዙ ነገሮች አሉና እናስገባለን። ከዛ መጨረሻ ላይ እንጠብሳለን። ብቻ ብዙ ፕሮሰስ አለው። አብራችሁ ሆኑ እሺ። አሁን እንከትፈዋለን። ሁሉንም የምንከትፈው ልክ ለስጋ ጥብስ እንደሚከተፍ ማለት ነው። ስላይስ እንከትፈዋለን። ሁሉንም ማለት ነው። በዚህ መልኩ ስላይስ እንከትፈውና ለችፕስ ስለሆነ ችፕስ ነው የምሰራው። ችፕስ ስለሆነ ሁሉንም በዚህ መልኩ ከትፌ እንገናኛለን። ብዙ ስለሆነ እሳት እንዳይወስድብኝ ከትፌ እዚህ ጋር አጠራቅመውና ማስገባቸውን ውህዶች አብረን እናያለን። አሁን ሽንኩርቱ ተከትፎ አልቋል። በዚህ መልኩ ሞልቼዋለሁ ከትፌ ማለት ነው። እንደዚህ በዚህ ሙሉ ተዘጋጅቷል። አያችሁታ። አሁን ሁሉንም ውህዶች ያሳያችኋለሁ። ማረጋቸው ውህዶች ይህንን ለማዋሃድ ድምጭ ግማሽ ግማሽ ያካፍለዋለሁ። ከዛ እዚህ ላይ ፖፕኮርን ወይም ንሻ አለኝ። ፖፕኮርን ፓውደር ወይም ደግሞ ንሻ አለኝ። ንሻ ወይም ፖፕኮርን ማለት ነው። አንድ ሁለት አድርጌያለሁ። ሽንኩርቱ ቢያንስ 10 ኪሎ ይሆናል። በኪሎ 10 ኪሎ ይሆናል። 6 ማንኪያ ንሻ አድርጌያለሁ። ወይም ንሻ ወይም ፖፕኮርን ፓውደር ማለት ነው። እዚህ ጋር ደግሞ ዱቄት አለ፣ የፉርኖ ዱቄት። ከሱም እንደዛው 6 ማንኪያ አደርግበታለሁ። እዚህ ጋር ደግሞ ሱካር አለ። ሱካር ብዙ አላደረግም። ይሄ ሱካር ነው የማረግበት። ይሄ ሱካር ነው። 3 ማንኪያ የማረግበት። ብዙ አላደረግም፣ ጣፋጭ እንዳይሆን። ከዛ ሁሉንም በአንድ እናዋህደዋለን። የቀረኝን እዚህ ያለኝ አደርገዋለሁ።
የቀረኝን አድርጌዋለሁ አሻን አንድ ላይ እንዲዋሃደልኝ ማለት ነው። እዚህ ግን የተጠቀምኩት ፖፕኮርን እና ፍርኖ ዱቄት ነው። ለምን ስጠብሰው በዘይት ተጠብሶ ችፕሱ ቆንጆ እና ደረቅ እንዲሆንልኝ ነው። እና 3 ማንኪያ ስኳር ነው ያደረኩበት። ስኳሩ ትንሽ ቆንጆ ጣፋጭ ነው እንጂ ይሄ ነገር ለምንድን ነው የምንጠቀመው ካላችሁ ኩሸሪ ስንሰራ አንዳንድ ጊዜ ሰላጣም ስንሰራ እንደዚህ ሰላጣ ላይ ለማድረግ በጣም ሬዲ ሆኖ ሲቀመጥ ምርጥ ነው። በረዶ ክፍል ነው የሚገባው ማለት ነው። በረዶ ክፍል ነው የሚገባው። እንደዚህ አድርገን ሁሉንም እናዋህደዋለን። ከዛ እንደዚህ ዘጋጅቶልናል። ይሄንን የምጠብስበትን እንትን አዘጋጅቻለሁ። የምጠብስበትን ሽንኩርት የምጠብስበትን ዘይት 2 ሊትር ይሆናል። 2 ሊትር ከ7 ነጥብ ነው የሚለው። እዚህ ጋር ዘይት እንትን ብያለሁ አግያለሁ ማለት ነው። ዘይት እየተኮሰ ነው። እዚህ ጋር ዘይት ኑር ወይም ደግሞ የምትፈልጉትን ማንኛውንም ዘይት መጠቀም ትችላላችሁ። አሁን ቺፕሳችንን ወደ መስራት እንገባለን ማለት ነው። አብራችን ሆኖ የሚያስፈልጉኝ ነገሮች አምጥቻለሁ። ዘይት መሞቁን ቼክ አረግና እንዳስገብቼ አቦቋል። ዘይቴ ይሞቃል። ዘይቴ ስለሞቀ እሳቱን ቀንሰውና ዘይቱ ሞቋል። እንደዚህ እያደረግን ዘይቱ ላይ መጥበስ ነው የሚጠበቅብን ማለት ነው። እሳቱን ቀነስ ታደርጉታላችሁ። ብራውን የሚያንቅ ከለር መሆን አለበት። መጨረሻ ላይ ብራውን ቆንጆ የከለር እስከሚያመጣ ድረስ ቆንጆ ቺፕስ ሲሆን እናወጣዋለን። ድርቅ ብሎ ማለት ነው። ድርቅ እንድል የሚያደርገው ደግሞ እንትኑ ነው፣ ሚሻው ነው ወይም ደግሞ ፖፕኮርኑ ማለት ነው። ያደረግንበት ፖፕኮርን ፓውደራው እና እስከ መጨረሻው ከኔ ጋር ሆኖ አመሰግናለሁ። ጠብሰን ጨርሰን እንገናኛለን። እዚህ ጋር ዘይታችን እየፈላ ነው። ቆንጆ ሆኖ ብራውን ሆኖልኛል። ከእንደዚህ ወደዚህ ተቀይሯል ማለት ነው። የሚያምር ብራውን ከለር ሆኗል። አሁን ማውጣት ነው የሚጠበቅብን። የምናወጣው ደግሞ ይሄው እዚህ ጋር ትሪ አዘጋጅቻለሁ። ትሪ አለኝ። ሰፊ ትልቅ ትሪ ያስፈልገኛል። ለምን ዘይት ስለሆነ መንጠፍጠፍ አለበት ወረቀቱ ላይ። እንደዚህ እያወጣው እዘረግፈዋለሁ። ማረር የለበትም። ካረረ ጥሩ አይደለም፣ አያምርም። እንደዚህ ብራውን ሲሆን መውጣት አለበት ቶሎ። እንደዚህ እያደረግን ሁሉንም እንጨርሳለን በዚህ መልኩ።